ለኮሊደር የተሰናዳች መቤት በማራኪ አቀማመጧ ከጨቆርሳ ሜዳ አናት ከአባይ ተራራ ስር በ15ኛው መቶ ክፍለ ዘመን ብቅ ድቅን ብላ እንደተቆረቆረች የተለያዩ የአፈ ታሪክ ምንጮች ያስረዳሉ። ከተማዋ በተለያዩ አንጻራዊና ፍጹማዊ መገኛዎች በአብሮ ወረዳ የአስተዳደር ክልል ከበባ ውስጥም ትገኛለች። ከሀገራችን ዋና ከተማ አዲስ አበባ ወደ መቀሌ በሚወስደው ታላቁ ሀገር አቋራጭ አስፓልት መንገድ በ490 ኪሎ ሜትር ርቀት ስትገኝ ከክልላችን መዲና ባህር ዳር በ395 ኪሎ ሜትር ከዞናችን ዋና ከተማ ወልዲያ 30 ኪሎ ሜትር ርቃ ከትማ ትገኛለች። መርሳ ከተማ አስተዳደር በሰሜን ወሎ አስተዳደር ከሚገኙ ወረዳና ከተማ አስተዳደሮች ውስጥ አንዷ ናት። ከተማዋ ደሴና በወልዲያ መካከል የምትገኝ ከደሴ በስተሰሜን 90 ኪሎ ሜትር ላይ ከወልዲያ ደግሞ በስተደቡብ 30 ኪሎ ሜትር ላይ የምትገኝ በምስራቅ አማራ አማካይ ቦታ ላይ የምትገኝ ለኑሮ ምቹና ተስማሚ ከተማ ናት። ለኢንቨስትመንትም አመቺ የሆነች ከተማ ነች። መርሳ ከተማ ከ1986 ዓ.ም ጀምሮ በፕላን መመራት ብትጀምርም በ2001 ዓ.ም በተሰራላት መዋቅራዊ ፕላን ከህዳር 7 2002 ዓ.ም በኋላ የከተማ አስተዳደርነትን አሰራር ተቀብላ በራሷ የአስተዳደር መዋቅር መምራት ጀምራለች። ቁጥሩን መርሳ ከተማ የህዝብ ቁጥር ወደ 115,000 ህዝብ በላይ ይኖርባታል። ከተማዋ ያደገች በመምጣት ሂደት ላይ ያለች ከተማ ናት። ታሪካዊ አጠቃላይ ዳራውን በምንመለከትበት ጊዜ እንደማንኛውም የሰሜኑ የሀገራችን ክፍል መርሳ ከተማ የራሱ የሆነ የታሪክ ድርሻ አለው። በተለያዩ ወቅት በሀገሪቱ ያሉ ማንኛውም ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳይ ላይ ትልቅ ድርሻ የነበረው አካባቢ ነው። በተለይም በመካከለኛው የኢትዮጵያ ታሪክ ዘመን በላይ ያለ ድርሻ የነበረው አካባቢ መሆኑን ታሪክ ይዘግባል ማለት ነው። በደግነት ማዕዷ፣ በመቻቻል አውዷ፣ በአንድነት ጓዳዋ የምትታወቀው የአትክልትና የፍራፍሬ አድባሯ መርሳ ለውጥና እድገት ናፋቂ ትውልዷን ፍላጎቱን ለማርካትና የአኗኗር ዘይቤውን ለማዘመን ችግርን የሚያቃልሉ ኢኮኖሚን የሚያጎለብቱ ማህበራዊ መስተጋብርን የሚያጠናክሩ ዘርፈ ብዙ ተግባራትን በማስተዳደር መዋቅሯ ስር ስታከናውን ቆይታለች። በማከናወንም ላይ ትገኛለች። ሌላው ደግሞ ትልቁ እሴት ተብሎ የሚወሰደው አካባቢው ባህላዊና ሃይማኖታዊ እሴቱ በጣም ጥሩ የሆነ መልካም መስተጋብር ያለው ተግባብቶ የሚኖር የሃይማኖት መቻቻል ያለበት ሰው በፍቅር አብሮ የሚኖርበት ከተማ ነው። ውሃ ላይ የተቀመጠች የገጸ ምድርና የከርሰ ምድር ውሃ ባለቤት ስትሆን የ24 ሰዓት የኤሌክትሪክ አገልግሎት ተጠቃሚም ናት። ለዚህም የከተማዋን እድገት የሚያፋጥኑ የኢንዱስትሪና ኢንቨስትመንት አማራጮችን ለማስፋት ምቹ ሁኔታዎችን እያቀረበችም ትገኛለች። ያደገ የመጣው የመልማት ፍላጎት ጋር አብረው ያደጉ ማህበራዊና ኢኮኖሚያዊ ተቋማትን ቁጥር መጨመር የዚሁ ቁልፍ ምስክሮች ናቸው። መርሳ ከተማ እንደ ሀገር በኢኒሼቲቭ በተግባር እየተተረጎመ የሚገኘውን የኮሪደር ልማት ለመተግበርና ከተማዋን ሳቢና ማራኪ በማድረግ ለዜጎቿ ምቹ የመኖሪያ አካባቢ ለመፍጠር ቅድመ ዝግጅት ተጠናቆ መንግስትና ህዝብ በትብብራቸው ወሳኝ ምዕራፍ ላይ ደርሰዋል። እና እዚሁ አካባቢ አባቴ ቤት ነበር እዚህ ቤተሰብ እና እሱን ያው እንደምታዩት በከተማው አስተዳደር እንግዲህ ለመናኸሪያ ስለተፈለገ ያለውን ነገር ምናምን አሁን ህዝቡ በራሱ ተነሳሽነት ያለውን ነገር እያነሳሳን ያለ ነው ማለት ነው። በመርሳ ከተማ አስተዳደር ኮንቲነር ተሰጥቶን በመስራት ላይ ነበርን እስካሁን ድረስ። አሁን ላይ ከተማ አስተዳደሩ እንደ ሀገር የተፈጠረውን መሰረተ ልማት ወደኛም ወደ ከተማችን በማምጣት ለመሰረተ ልማት ስትነሱ ትነሳላችሁ የሚል ነበረ ከድሮ ጀምሮ ሁለታችንም በዛ መሰረት እንደ ድል ተጠቃሚ ስለሆን አሁንም ለልማት በተፈለገ ጊዜ በአስቸኳይ እንድነሳ በተባለው መሰረት
ያለውን ነገር ዛሬ ወደ ልማት መግባታችንን ማብሰርም ጭምር ነው እኔ መናገር የምፈልገው። ስለዚህ እስካሁን በቆየንባቸው አቅማችን በፈቀደ ስንሰራም ቆይተናል። ከዚህም በኋላ ይሄን እድል ካገኘን እኛ ለሌሎች አርአያ ሆነን ከተማችን ለማልማት እንደ ማህበርም እንደ አካባቢም እየተነጋገርን ያለነው ይሄንንም ከማንሳት አንጻር ይሄው እንደምታዩ ዛሬ ማንሳት በይፋ እንትን ብለናል። ቀጣይም ይሄንን ኮሪደር ልማት ዛሬ ብናስጀምርም ተጀመረ አላለቀም፣ ሌሎች ፕሮግራሞች ሌሎች ስራዎች ስለሚያስፈልጉት በዛ መሰረት ከናንተ ጋር ሆነን ከተማ አስተዳደሩ ጋር ሆነን ለማልማት ያው ዝግጁ መሆናችንን በዚህ አጋጣሚ መናገር እወዳለሁ። ሳቅና ጨዋታ ሁሉን የታደለው ያውቅበታል ወሎ ተቻችለው ማደር ላመነበት ነገር ሁሉን የሚያሰምር አረ እንደው እሬኩም አረ እንደው እሬኩም ልማትን የሚናፍቅ ትውልድ ገንዘቡን ሳይሰስት ለልማት የሚለግስ ህዝብ ለውጥን በተግባር የሚያጣጥም ርዕዮት ውስጥ በመሆን በአዳጊ አመለካከት በሚቀመር እውቀትና የሚበለጽግን ተግባር በሚተውን የአስተዳደር ስርዓት አገራዊ እሳቤ የሆነውን የኮሪደር ልማቱን ለማድረግ መርሳ ከተማ ስንዱ ሆናለች። የመርሳ ከተማ የኮሪደር ልማት እሳቤ የመጣው ሀገራዊ የከተሞች ልማት ኢኒሼቲቭን ተከትሎ ከተማችንን ማልማት እንደሚገባን ታሳቢ አድርገን አመራሩ መክሮ ህዝቡ ጋር ተወያይቶ ይህንን ስራ የጀመርንበት ሁኔታ ነው ያለው። ያው እንግዲህ እዚህ ቦታ ላይ ያው ንግግር ማድረገው በመርሳ ከተማ ስራና ስልጠና ጽህፈት ቤት ካሁን በፊት የስራ ዕድል የተፈጠረላቸው ኢንተርፕራይዞች ነበሩ። እነሱ ጋር በመገናኘት ግንዛቤ ፈጥረን በጀመርነው ሀገራዊ ልማት የኮሪደር ልማታችንን የመርሳ ከተማ ልማታችንን ለማሳካት ስንፈልግ ኢንተርፕራይዞችን ጠርተን ግንዛቤ ፈጥረን እነሱም አንዱ የልማት አጋር ነን፣ ከተማችንን እኛ እናስባለን፣ የተጀመረውን የኮሪደር ልማት በሀብትም በእውቀትም በገንዘብም እኛ እያገዝነ ይህን ልማት እናለማለን በማለት የተሰጣቸውን የመስሪያና የመሸጫ ቦታ መንግስት ቃል በገባው መሰረት ተለዋጭ ቦታ እንደሚሰጣቸው በከተማ አስተዳደሩ ስም ቁጭ ብለን ተነጋግረን ተለዋጭ ቦታ እስከሚሰጣቸው ድረስ ኢንተርፕራይዞቹ ያው በራሳቸው ፈቃደኝነት ማንም የህግ አካል ከዚህ አካባቢ ሳይቀመጥ ራሳቸው በተሰጣቸው ግንዛቤ መሰረት እንደ ጽህፈት ቤት ራሳቸው የመስሪያና የመሸጫ ቦታቸውን እያነሱ ይገኛሉ ማለት ነው። እንግዲህ በዚህ አሁን የምንገኝበት አካባቢ በተለምዶ ቲዮክስ እየተባለ ከሚጠራው ስፍራና አካባቢ ነው የምንገኘው። ይሄ አካባቢ እንግዲህ በ1984 ዓመተ ምህረት በጊዜ ጊአኮ ጊዜያዊ አስተዳደር ኮሚቴ እየተባለ በሚመራበት ሰዓት ላይ የተደረደሩ የማህበረሰብ ክፍል ናቸው ያሉት። እዚህ አካባቢ የሚኖሩ ማህበረሰብ ክፍሎች በንግድ በመኖሪያና በመጋዘን የእህል መጋዘን እየተጠቀሙ የሚኖሩ የማህበረሰብ ክፍል ናቸው። በአሁኑ ፕላን አከላለል ደግሞ የከተማ መናኸሪያ የሚል ማስተር ፕላን ያለና ይህን ተከትሎ እንግዲህ ማህበረሰባችንና የከተማ አመራራችን እየሰራ ያለው በቅንጅት በአንድነት እየተባበረ እየሰራ ነው ያለው። ማህበረሰባችን በራሱ ፍላጎት ልማትን መሰረት በማድረግ ያለውን የልማት ተነሳሽነትና ፍላጎት ለማሳየት ሲባል በራሱ ፍላጎት፣ በራሱ ሀሳብ፣ በራሱ ተነሳሽነት አካባቢውን እያጸዳ እያፈረሰ ያለበት ሁኔታ ነው ያለው። ይህን ለማገዝና ደግሞ የልማት ተሳታፊነቱን ለማሳየት ሲባል 100 ሺህ ብር በራሳቸው አሰባስበው ለከተማ አስተዳደሩ ማጸጃ ብለው ለከተማ አስተዳደራችን ድጋፍ ያደረጉበት ሁኔታ ነው ያለው። እንግዲህ አጠቃላይ እንደ ሀገር ደረጃ የመጣውን የኮሪደር ልማት ስራ ለመስራት እና ለማከናወን እንደ ከተማ አስተዳደራችንም እንደ ተቋም ከተማችንን ውብ ማራኪና አረንጓዴ ልማት ለማድረግ አልሞ እየሰራ ያለ ከተማ አስተዳደርና ተቋም ነው ያለና ማህበረሰባችንና አመራራችንም በቅንጅት በአንድነት ስራዎችን እያከናወነ ያለው ይህንም ለማድረግ ከክልል ከፌዴራል ምንም አይነት ድጋፍ ሳይኖረን ማህበረሰባችንን በመያዝ ብቻ ይህን ተግባርና ግዙፍ የሆነ ፕሮጀክት እንሰራዋልና እናከናውናለን ብለን አልመን አቅደን እየሰራን ያለበት ሁኔታ ነው ያለው። ማህበረሰባችንም ከጎናችን ሆኖ እንደዚህ አይነት ልማቶችን እየሰራን እያከናወንን ያለንበት ሁኔታ ነው ያለው።
የኮሪደር ልማቱን ጠቀሜታ፣ የልማቱን ይዘት፣ የግንባታ ሂደቱን የሚያስፈልግ የገንዘብ መጠንና ሌሎች ተያያዥ ጉዳዮችን በሚመለከት የመርሳ ከተማ አስተዳደር ከንቲባ የተከበረው መሐመድ ያሲን የሚከተለውን ጥሪ አቅርበዋል። እንግዲህ ያለው ፋይዳ ምንድነው? ኮሪደር ልማት ከተማዋ ውብ፣ ለኑሮ ምቹ፣ ጽዱ እንድትሆን እድል ይፈጥራል። የተሻለ የትራንስፖርት እንቅስቃሴ እንዲኖር ያደርጋል። ከተማዋም ለኢንቨስትመንት ሳቢና ማራኪ እንድትሆን እድል ይፈጥራል ማለት ነው። ይህንን መነሻ በማድረግ እንደ ከተማ አስተዳደር በዚህ በጀት ዓመት ከምንሰራቸው ሌሎች ፕሮጀክቶች በተጨማሪ የኮሪደር ልማት ወደ 4.36 ኪሎ ሜትር አስፋልት ዳርና ዳር ለመስራት ታቅዶ እንቅስቃሴ የተጀመረበት ሁኔታ ነው ያለው። የኮሪደር ልማቱ የበጀት ምንጮችን በተመለከተ ከከተማ አስተዳደሩ በጀት ከህዝብና ከተለያዩ ተቋማትና አጋር አካላት የሚገኝ እንደሆነ ታሳቢ ተደርጎ ነው እየተንቀሳቀስን ያለ ነው። እንደ ከተማ አስተዳደር የሚጠበቅብንን ያህል እየሰራን ነው። ሀብት የማሰባሰብ ስራም እንቅስቃሴ የተጀመረበት ሁኔታ ነው ያለው። ከህዝባችን እና ከአጋር አካላት ደግሞ እንቅስቃሴ አድርገን ከመንግስትም በተጨማሪ ሀብቱን ሰብስበን ይህንን ልማት እውን እናደርጋለን ብለን እየተንቀሳቀስን ነው ያለ ነው። በዚህም እንደ ቅድመ ዝግጅት የተሰሩ ስራዎች አሉ። አንደኛው የፕሮጀክቱ ዲዛይን ተሰርቶ የተጠናቀቀበት ሁኔታ ነው ያለው። ከዛ በመቀጠል ኮሚቴዎች አዋቅረናል። አብይ ኮሚቴ ተዋቅሯል። በአብይ ኮሚቴው ስር ንዑሳን ኮሚቴዎች አሉ። አንዱ የገቢ አሰባሳቢ ኮሚቴ ነው። ይሄ የገቢ አሰባሳቢ ኮሚቴ በሀገር ውስጥ መርሳ ከተማ ላይ፣ ደሴ ኮምቦልቻ ላይ፣ አዲስ አበባ ላይ ንዑሳን ኮሚቴዎችን አዋቅሮ የስራ እንቅስቃሴ ጀምሯል። በውጭ ሀገር ደግሞ ሳውዲ አረቢያ እና ዱባይ ላይ ኮሚቴዎችን በማዋቀር ሀብት የማሰባሰብ እንቅስቃሴ የጀመረበት ሂደት ነው ያለው። ይህንን ካደረግን ህብረተሰባችንና እንደ መንግስት ተቀናጅተን ከሰራን ይህንን ፕሮጀክት እውን እናደርጋለን ተብሎ ይታሰባል። በእርግጥም ይሳካል ማለት ነው። ይሄ በጀት መጠኑ እንደ ግምት ሲወሰድ ከ300 ሚሊዮን ብር በላይ ወጪ የሚጠይቅ ፕሮጀክት ነው። ይህንን እንግዲህ ሀብት አሰባስበን ፕሮጀክቱን የምንሰራበት ሁኔታ ነው የሚኖረው ማለት ነው። ሌላው ትልቁና ሰፊ ስራ የሚጠይቀው ከሶስተኛ ወገን የማጽዳት እንቅስቃሴ ነው። በከተማዋ አስፋልት ዳርና ዳር ያሉ በርካታ ቤቶች፣ ኮንቴይነሮች፣ ተለጣፊ ቤቶችና የሼዶች ነበሩ። ይህንን ለማንሳት ሰፊ እንቅስቃሴ የተደረገበት ሁኔታ ነው ያለው። በተለይም ይህን ስራ ለመስራት መጀመሪያ ያደረግነው ምንድነው? ከህዝባችን ጋር መወያየት ነው። ህዝባችን ጋር ተወያየን። 2-3 ጊዜ ለመተማመን ሞከርን። ፕሮጀክቱ የህዝቡም የፕሮጀክት እንደመሆኑ መጠን ለከተማው ህዝብ የሚጠቅም እንደመሆኑ መጠን በዚህ ጉዳይ ላይ ሰፊ ውይይት አድርገን መተማመን ደረጃ ላይ ደረስን። በጣም በርካታ የስራ እንቅስቃሴ ያለባቸው ሼዶች፣ ኮንቴይነሮች በወጣቱ ባለው በከተማ ነዋሪ በራሱ ፈቃድ ከተሰጠው ቀጠሮ ቀድሞ የማንሳት ሂደት የታየበት ሁኔታ ነው ያለው። ከተማ አስተዳደሩም ጥሩ ውሳኔዎችን በመወሰን ህብረተሰቡን የስራ እድል ወደፊት በሚፈጥር መንገድ ተገፊ እንዳይሆኑ እንዳያለቅሱ ህዝብ ተኮር ወይም ሰው ተኮር ስራዎችን ለመስራት ጥረት የተደረገበት ሁኔታ ነው ያለው። ከኮንቴነር ተነሺ ማለት ከስራቸው ከስራ እድል መፍጠሪያ ስራቸው የተነሱ ወጣቶችን ሌላውንም የህብረተሰብ ክፍል አዲስ ከዚህ የፕሮጀክቱ አካል ከሆነ አዲስ የምንሰራው መናኸሪያ ዙሪያ ዘመናዊ የሆኑ ሼዶችን በማዘጋጀት የተሻለ ዲዛይን ያላቸው ውበት ያላቸውን የስራ እድል መፍጠሪያ ሱቆችን በማዘጋጀት እዛ እንደሚገቡ ስምምነት ላይ የደረስንበት ሁኔታ ነው ያለው። ሌሎች በርካታ ተነሺ ቀድሞ ቤቶች ነበሩ። እነዛን በማንሳት ለከተማው ልማት በሚያመች መንገድ በአክሲዮን አደራጅተን ወደ ስራ የሚገቡበት እድል በመፍጠራችን ህብረተሰቡ ያለምንም ቅሬታ ቀድሞ በራሱ ጊዜ የማንሳት ቤቱን የማፍረስ ልማቱ የኔ ነው ብሎ የማሰብ ነገር በጣም በሰፊው ለተሞክሮ የሚሆን ስራ ያየንበት ነው። ከዚህ በጣም የሚገርመውና ለየት የሚያደርገው ነገር ምንድነው?
የቤቱን እያፈረሰ ጎን ለጎን ደግሞ ገንዘብ እያዋጣ ለኮሪደር ልማታችን ብሎ በማህበር የሆነ የኮሪደር ልማቱ የመጀመሪያ ገንዘብ በማዋጣት ድጋፍ እያደረገ ያለ ህብረተሰብ ክፍል በመሆኑ ይሄ በትልቁ የሚወሰድ በተሞክሮነት የሚወሰድ መልካም ነገር ነው ማለት ነው። የዕጣ ፈንታን በተመለከተ ከተማ አስተዳደራችን ከንቲባ ኮሚቴው ቁጭ ብሎ አንድም ማህበረሰብ መፈናቀል የለበትም በሚል ሁኔታ ተገቢውን ካሳና ትክ ቦታ በማመቻቸት ለስራ ዕድል ፈጠራዎችም ሳይፈናቀሉ ተመልሰው አገግመው ስራ እንዲጀምሩ ቦታዎችን ያመቻቸንበት ሁኔታ ነው ያለው። ካሳንን በተመለከተ የከተማችን ካሳ ገማች ኮሚቴ በተገቢው መንገድ ወርዶ ካሳውን አጥንቶ ከንቲባ ኮሚቴውም ወስኖ ውሳኔ ደርሷቸው ወደ ተግባር የገባንበት ሁኔታ ነው ያለው። ኮሪደሩን ለማልማት ከተማዋ መንግስትና ህዝብ በውጭ ሀገርና በሀገራችን የተለያዩ አካባቢዎች የሚኖሩ የከተማዋ ተወላጆችና ወዳጆች ገንዘብ በማዋጣት የድርሻቸውን እንዲወጡ በዚህ አጭር ዘጋቢ ፊልም ድጋፍ ጥሪ ተዘጋጅቷል። እንግዲህ እኔ ማስተላለፍ የምፈልገው ነገር ይሄ ልማት ይቺ ከተማ ለረጅም ዘመን ኖራለች። ይህንን ልማት አይታ አታውቅም። ለረጅም ጊዜ በነበረችበት ቆማ ጠብቃለች። ካሁን በኋላ ይሄ ልማት እንቅስቃሴ የከተማዋን ደረጃ ከፍ የሚያደርግ ህብረተሰቡን ተጠቃሚ የሚያደርግ ኢንቨስትመንትን የሚስብ ለነዋሪዎቿ ምቹ ተስማሚ ከተማ እንድትሆን ፋና ወጊ የሆነ ፕሮጀክት ስለሆነ በሀገር ውስጥ ያሉ ያላችሁ በከተማችን ያላችሁ የከተማችን ነዋሪዎች በሀገራችን በተለያዩ አካባቢዎች የምትገኙ የመርሳ ከተማና የአካባቢዋ ነዋሪዎች ወዳጆች አጋር አካላት ይህንን ፕሮጀክት በገንዘባችሁም በሀሳባችሁም ደግፋችሁ ሊሳካ የሚችልበትን ሁኔታ እንድንፈጥር ጥሬን እያስተላለፍኩ በውጭ ሀገር የምትኖሩ ሳውዲ አረቢያ፣ ዱባይ፣ አሜሪካ፣ አውሮፓ ያላችሁ የመርሳ ከተማና አካባቢዋ ተወላጆች እንዲሁም አጋር አካላትና ወዳጆች ይህንን ፕሮጀክታችንን እውን እንድናደርግ የበኩላችሁን አስተዋጽኦ እንድታደርጉ አሻራችሁን እንድታስቀምጡ በመርሳ ከተማ አስተዳደር ስም ጥሪዬን እናስተላልፋለሁ። አመሰግናለሁ። ለከተማዋ የችግሮቿ አደራሽ የልማቷ ተቋዳሽ የስሟ ወዳሽ በመሆን ለኮሪደር ልማቱ የድርሻችሁን ለግሱ በማለት መልእክታችንን እናቀርባለን። መርሳ ኮሚኒኬሽን